እኔ እንዳውም ስራችን ያለቀ መሰለኝ ዮሴፍ። አሁን ስራችንን አጠናቀናል። የቀረው የእውነተኛ ካህናትና የመመናን መነሳት እንጂ ሐሰትን ማጋለጥ አይ ቲንክ ከኛ ሳይድ አሁን አልቋል ብዬ ነው እኔ የማስበው። የምናጋልጠው ነገር ሳይሆን ራሱ እየተጋለጠ ስለመጣ ማለት ነው። ውጪ ያሉቱ ማስገደል ስለማይችሉ ሴት ያስደፍራሉ። ሀገር ውስጥ ያሉት ሁለቱንም ይሰራሉ፣ ያስገድላሉ፣ ያስደፍራሉ። ወደ ጥያቄዎች ስመለስ እኔ መቼስ በአንድ በኩል መደሰት ያለብን ይመስለኛል። በእውነት በአንድ በኩል ለምን መሰለህ የምንደሰተው? እኔ የሚመስለኝ አይታችሁ እንደሆነ ዓለም ሁሉ ተሰብስቦ እኛ ላይ ሲረባረብ እውነትም እውነት ይዘናል የሚለውን ያሳየናል ብዬ አስባለሁ። የክርስቶስ ልጆች ነን፣ እውነትም የክርስቶስ ልጆች ነን። ዓለም ሁሉ ወደ ሀገር ስንመለስ ስልጣን የያዘ ክርስቲያን ያልሆነ ሁሉ በእኛ ላይ ሲረባረብ በብልጽግና ወንጌል አስተባባሪነት ህዋትም ኦነግም ወሃቢያም ምናምንቴው ጠቅላላ ፕሮቴስታንቱም ሚሽነሪውም የተረፈናዚውም ጠቅላላ እኛ ላይ ሲረባረብ ስራዬ ብሎ መጽሐፍ ቅዱስ ኤዲት ሲያደርግ ስራዬ ብሎ ሲደራጅና እኛም ብቻ ሲያየን በእውነትም የእግዚአብሔር ልጆች ነን። እግዚአብሔር የተመሰገነ ይሁን። ግን ሰማዕትነቱን ልናውቅበት ይገባል። ይህ አዲስ ዘር ከጎሳ ከአካባቢ ከቋንቋ በላይ መሆኑን ልንረዳ ይገባል። አማራ፣ ኦሮሞ፣ ዶርዜ፣ ወላይታ እያለ ራሱን ከስጋና ከደም ከወንድና ከሴት ርካቤ በተገኘ በፖለቲካ ትርክት በሚሰራ ማንነት ውስጥ የቀበረው ኦርቶዶክሳዊ ሰው ወጥቶ አዲሱን ዘር ማሰብ ከጀመረ አንድ ሆነን ጠላቶቻችንን መከላከል እንችላለን። ያቺ ንቃት ገና አልሞላችም። ገና አማራ ነን፣ ገና ትግሬ ነን፣ ገና ኦሮሞ ነን፣ ገና ወላይታ ነን፣ ገና ሶማሌ ነን፣ ገና አፋር ነን። ገና የጥምቀት ልጅ መሆን ይቀረናል። ተወልደናል፣ ልናድግበት ግን አልቻልንም። እኔ ደስ የሚለኝ ጥቃቱ ያን እንድናስታውስ ያንን እንድናስብ ወደ አዲሱ ልደታችን እንድንመለስ የሚያረገን ይመስለኛል። አንዱ እሱ ያስደስተኛል። ሁለተኛው የግሪክ ልብስ የለበሰውን ወሮ በላ ሁሉ አባት እያሉ እየተከተሉ መጥፋትን የምናቆምበት ጊዜ፣ አባትን በግብሩ አባትን በክህነት ክብሩ እንጂ በምልክቱ ማንከተልበት ጊዜ የደረሰ ይመስለኛል። ይሄ ትልቅ ጸጋ ነው። የዝቋላና የኦሮሚያን በሚመለከት አንተ ጨርሰዋል። እዛ ይኸውልህ ሽሜ፣ ሸኔ፣ አብይ፣ ኦላ ምናምን በለው ሁሉም ኦርቶዶክስና አማራን ለማጥፋት የተደራጀ ነው። ይሄ እኮ 50 ዓመት ሞላው፣ አዲስ አይደለም። ሰው ደንዝዞ አስቸገረ እንጂ እኮ 3 ነገር ነው ለማጥፋት የተደራጁት ወያኔና እነሱ። 3 ነገር ነው። ኦርቶዶክሳዊነትን፣ ኢትዮጵያዊነትን፣ ማንኛውንም ነባርነትን ነው ማጥፋት የሚፈልጉት። ነባር የሆነ ነገር። ይሄን ደግሞ ከራሳቸው አመንጭተው አይደለም። የአድዋ ቁስለኞች ቀምረው የሰጧቸው ናቸው። የአድዋ ቁስለኞች ቁስላቸው እስከዛሬ ያሳክካቸዋል። እኔም በሆነ ያሳክከኝ ነበር ምዕራባዊ ቢሆን። ለምን መሰላችሁ? ቢያንስ ለ500 እና 600 ዓመት የደከሙበትን ሰው ከሰው ይበልጣል፣ እኛ ምርጥ ነን፣ ሌሎቹ ለኛ እንደ በሬና እንደ አህያ መጠቀሚያ የተፈጠሩ ናቸው ጥቁሮቹ ብለው አምነው አሳምነው አሜሪካን ሬድ ኢንዲያንስ፣ የካናዳን ኢንዲጂኒየስ፣ የአውስትራሊያን አቦርጂንስ፣ የአፍሪካን ሰዎች በሙሉ ፈጅተው ግማሹን ባሪያ አድርገው ተረጋግተው ሲኖሩ አድዋ ላይ ያ መንፈስ ተሰበረ። ማን ሰበረን ብለው ሲመራመሩ ኢትዮጵያውያን ምን ልዩ አረጋቸው ሲሉ ደምና ስጋ አይደለም። የኦርቶዶክስ አስተምሮ ሰው በእግዚአብሔር አምሳልና አርአያ የተፈጠረ ማንም ከማንም የማያንስ ማንም ከማንም የማይበልጥ እግዚአብሔር ለልጆቹ ሁሉ ርስትን አደላድሎ የሰጠ አንዱ ወደ አንዱ ሲቸገር መሰደድ ይችላል። አንዱ አንዱን አጥፍቶ መስፈር ግን አይችልም። አንዱ ወደ ሌላ ሄዶ በአንዱ ቤት አብሮ ሊኖር ይችላል። አንዱ አንዱን ግን ሊተካ አይችልም። እንደ ማይካድራ ገለ በጅምላ እየቀበርክ
ሰው አተካም። ያን ነው ያሸነፍነው። ያን ስናሸንፍ ለኛ ብቻ አይደለም ያሸነፍነው፣ ለጥቁር አሜሪካን፣ ለላቲን፣ ለካናዳ፣ ለአሜሪካ፣ ለአውስትራሊያ፣ ለሰው ዘር ሁሉ ነው ያሸነፍነው። ለጃፓን፣ ለቻይና፣ ለሁሉ ነው ያሸነፍነው። ያ ቁስለኛ ነው በዩኒቨርሲቲ እነ ግርማሜን እነ መንግስቱን እያፈራ አብይ ጋር የደረሰው። በህቡ ተደራጅቶ መንግስት የሆነው ያን ቁስል ለመሻር የተነሳ የውጪ ኦርቶዶክሳዊነትን ጠላት ያደረገ ነው። ዝቋላ የተቀመጠው እኮ ሰራዊት የዛ ሁሉ ጉዞ የመጨረሻ መደምደሚያ ኦርቶዶክሳዊነትን ማጥፋት ነው። ኦርቶዶክሳዊ የሚል ቃል ከተጠቀሙ ግን ኦሮሞም ኦርቶዶክስ ነው፣ ይነሳባቸዋል። መሳሪያ ሊያረጉት አይችሉም። ስለዚህ በአማራ ስም ኮድ አደረጉት። ቤተክርስቲያኒቷ የነፍጠኛ ነች። የገባር ስርዓት የፊት መሪ ነች። ሲሶ መንግስት ነበረች። መቼስ ትርክቱን የሚመልስ ምሁር ስላጣን ከዚሁ ከምዕራብ ትምህርት እየተፈለፈለ ማሰብ ስለተሳነው የፕሮፌሰር ዶክተር የምትለው ድውይ ሁሉ የጠላት ትምህርት ለብሶ ስንቸገር መፍትሄ የሚፈልገው በዛው ባስቸገሩን በሽተኞች በኩል ሆኖ መፍትሄ ማግኘት አቃተው። መፍትሄ እናገኛለን ቅድም የተቀኙት ቅኔ እንዳሉት ጥበበኛሽ ነበሩ የታለ መድኃኒት እንዳሉት ከቤታችን ደግሞ አመንዝራው፣ ሌባው፣ ዘረኛው ተፈለፈለ። አብይ አሁን እዚህ ላይ ነው እየተጠቀመብን ያለው። እሱ የእጅ ስራ ስለሆነ ማሰብ አይችልም። እጅ ስራ ነው። ሰው እየገደለ ሚራክል ተአምር ተሰራ ልማት ይልሃል። ልማት የሚመስለው እኛም መጨረስ ነው። ልማት ይመስለዋል እኛም መጨረስ። ስለዚህ ልጆቹ እዛ ቁጭ ያሉት እንዳው በዓለም ፊት ፍጥጥ ያለ ጄኖሳይድ እየተካሄደ ነው እንዳይባል ነው። ሸኔ ሽሜ ምናምን የሚባል ስም የሚሰጣጡት እንጂ አንድና አንድ ናቸው። እነዚህ ደግሞ በስልጣን ትንሽ ግጭት ሲያጋጥማቸው ከጀርመን በኤንጂኦ ስም መጥተው አዲስ አበባ ከ3 ወር በላይ ተቀምጠው እነዚህን ጄኖሳይደር ለማስማማት የአዲስ ኦሮሞ የሚባል ነገር እንዲፈጠር ያደረጉ ተረፈናዚዎች ናቸው። የሴምና የኩሽ ትርክትም እዚህ ውስጥ አለ። አይሁዳንን የጨረሰው መንፈስ የኦነግና የህወሓትን ልጆች እየተጠቀመ ነው ኦርቶዶክሳውያንን ለማጥፋት። ስለዚህ ልዩ ኃይል በለው ምን በለው ተረፈ ናዚ፣ ተረፈ ሂትለር፣ ተረፈ አልቃይዳ ይሄ ነው ኢትዮጵያ ውስጥ እየሰራ ያለው። ከዚህ ሁሉ በላይ አስቸገረን ግን ጳጳስ የሚባል ነው፣ ፓትሪያርኩን ጨምሮ የዘር ጳጳስ ነኝ የሚል እንደ ሰረቃ አይነቱ ወዳጅ የአማራ ዲቃላ ነው ትግራይን ያመሰው። እኛ ኢንዲጂነስ ኦርጋኒክ አሁን የሰው ኦርጋኒክ እና ኢንኦርጋኒክ ምንድነው? ድንቁርና ከብልግና ድንቁርና ከክደት ተዋህደው ድንቁርና ከትቢት ተዋህደው ኦርጋኒክ ትግራዋይ ብሎ ነገር ምንድነው? የሰው ኦርጋኒክ እና ኢንኦርጋኒክ አለው። የሰብል ዘር ነው ሰው፣ የከብት ድቅል ነው። ይሄንን ለማውገዝ የሚያመነታ ፓትሪያርክ ያለበት ሀገርና ቤተክርስቲያን የተሸከም ነው። ይሄንን እንታረቅና ብፁዕ እንበለው ብለው ደግሞ የሚክኖሰነሱ የሐሰት የቤተ ክህነት ስራ አስኪያጆች ጳጳሳት የግሪክ ጨርቅ አባት አያረግም። ምንም በዚህ መጠራጠር የለበትም ሰው። እነ ቅዱስ ጴጥሮስ ያን ልብስ አይለብሱትም። በቀኖና የተሰራው በዛ መንገድ ለሄዱት ምልክት ይሆን ዘንድ ነው። ጨርቅ አይደለም ጉዳዩ፣ ስም አይደለም ጉዳዩ፣ ህይወት ነው። በሮም አደባባይ መቆም ነው። አብይ ፊት መቆም ያቃታቸው ቅድም ቄሲስ እንዳሉት በስሪያ በማጥቃት ከዛም አልፎ በሶዶማዊነት ውስጥ ያሉ ሰዎች ሁሉ ራሳቸውን ሸፋፍነው እነ ዳንኤል ክብረትና ጌታቸው አሰፋ ጀምሮ መዝገባቸው አለ። መዝገባቸውን ፈርተው እንዳይገለጥ ለገዳይ የሚገዙ አባቶች ናቸው። ይሄ አልቋል። አሁን እግዚአብሔር የተመሰገነ ይሁን። የሚቀረው የእውነተኛ ምዕመናን፣ የእውነተኛ ካህናት፣ የእውነተኛ መነኮሳት ዘመቻ ነው። ቅድም እንደተባለው መስቀልና
ኩናት መስቀልና ኩናት የሚነሱበት ነው። አዎ በመልካም ለመጣ በዚህ ባርካለሁ፣ በክፋት ለመጣ ለዚህ ወጋለሁ አይደለም ባህታዊው አለ ተብለን የምንማረው። አዎ መስቀልና ኩናት መተባበር አለባቸዋል። ኩናት ውስጥ ተነስቷል፣ መስቀሉ ኪስ ውስጥ ነው። መስቀሉ መባረኪያም አይደለም። መስቀሉ ወደ ማንኪያ ተቀይሯል። ሾርባ መጠጫ አድርገውታል። እና ወዳጄ እዛ ተራራ ላይ ቁጭ ያለው ሰራዊት ለመግደልና ለማስገደል ነው። የሀገረ ስብከቱን ጳጳስ ግድያውን ለመሸፈን ነው። ሁሉም ተባብረውብናል። የለንም ጠባቂ። ስለዚህ ምዕመናንና ካህናቱ ተነስተው ይሄን መስራት አለባቸው። የመምህር ይባቤ መታሰርና አባታችን ይለቀቁ የሚለው ሰልፍ በጣም አሳዝኖኛል። እኔ በጣም አናዶኛል። አሁን ህዝብ ለወቅስ ነው። ምዕመን ራሱ በድንዛዜ የተጠለቀለቀ ምዕመን ነው ያለን። ሰልፉ ላይ የተያዘው መፈክር የሚለው ምንድነው? ፖለቲካና ሃይማኖት ይለያያል፣ አባታችን ይፈቱ ነው የሚለው። ይሄ እንግዲህ የ50 ዓመት ድንቁርና ነው። ፖለቲካ ያሰራቸውን አባት ከሃይማኖት ይለያል ይላሉ። ወዳጄ የሚለይ ነገር የለም። ይሄ ቅዱስ ይምርሃነ ክርስቶስን፣ ቅዱስ ላሊበላን፣ አጼ ካሌብን ለማውገዝ የተደረገ ሰልፍ ነው። የኔታ ይባቤን ለማስፈታት አይደለም። ነባርነታችንን ለማውገዝ የተደረገ ሰልፍ ነው። ፖለቲካውም ሃይማኖቱም አገሩም ስርዓቱም አስተዳደሩም የራሳችንና የራሳችን የሰው ልጅ መገልገያ ነው። በይለያያል አንወጣው። በይስተካከል ሰባዊ ፍትሃዊ ይሁን በማለት ነው የምንወጣው። ፖለቲካውን በማስተካከል ነው። እጅን አንሳ አይደል? እጅ ሊጭንብን የማይችል ፖለቲካ ስንሰራ እንጂ አንተ ኑር ግን እኛን አትንካ አይሆንም። እኛን ሳይነካ ሊኖር አይችልም ጠላታችን። የተምታታ የሆነ ምዕመናንና የተምታታ የምዕመናን መሪ ነው ያስቸገረ እና ይሄ ለህዝቡ ነው። ፖለቲካና ሃይማኖት ይለያያልም ነው ማደንዘዣ። የአቡነ አብርሃምን መዝሙር ማቆም አለበት። እሳቸው እኮ የታሰረ ሰው አስፈቱ ስላቸው በአማራ ክልል ወንጀል ያልሰራ ሰው አይታሰርም ያሉኝ ሰው ናቸው። ከዚህ የበለጠ ምንድን ነው የምፈልገው? ወንጀል ማለት ብአዴንን ማስቀየም ነው፣ አብይም ማስቀየም ነው ወንጀል ማለት። ቄሲስ የተናገሩት አንድ ነገር ብዬ በቃኝ። ፋኖ ማለት ሰሌኑን ይዞ ላይመለስ የእግዚአብሔርን ስም ጠርቶ ለፍትህ፣ ለእውነት፣ ለሰብአዊነት የሚወጣ ነው ከቤቱ። ስልጣን ሊያዝ ብሎ ሳይሆን አልመለስም ብሎ። አሁን የተቸገርነው ደግሞ ፋኖ መሃል የተሰገዘገ እንደኛ እሱ በዛ መልእክቱ ደርሶታል። የቄሲስ ስልጣን ሊያዝ ብሎ ጥይት እንዳይጭረው ተደብቆ ከጠላት እየተመካከረ ከአሜሪካ ኤምባሲ ጋር እየተደዋወለ ከህዋት ጋር እየተነጋገረ ፋኖን ልምራ የሚለውን ቀበኛ መድኃኔ ዓለም ከነዚህ እኛን ከሚያስፈጁ ሰዎች ጋር ልቦና ይስጣቸው። ፋኖቹ የሚመራቸው መለየት አለባቸው። የሚሰዋላቸው እንጂ እየነዳ 4 ኪሎ የሚደርስ ሰው ሊመራቸው አይገባም። ካሁኑ ራሱን ያነገሰ በሙሉ የትግሉ ጠላት ነው። ራሱን ለመስዋዕትነት ያቀረበ ብቻ ነው የትግሉ እውነተኛ ሰው። ስለዚህ ፋኖነትም እንዳይበከልብን መጸለይ አለብን። አባትነት ተበክሎብናል፣ ተበላሽቶብናል። የቀረችን ፋኖነት ናት። ንጉስ በሌለበት ንጉስ በተሰደደበት ያለ ንጉስ በእውነት እየተመሩ ሀገራቸውን ያዳኑ የቀድሞ ታሳቢ ማድረግ ያስፈልጋል። በጎጥ እየተደራጀ ኔትወርክ እየዘረጋ በፕሮፓጋንዳ ራሱን እያነገሰ ህዝብን የሚያስፈጅ ፋኖ ሳይሆን የጠላት ሰራተኛ ነው። መከረኛውን ህዝብ ተጠቅሞ ከመከራ ወጣለሁ ብሎ ለሌላ መከራ የሚዳርገው ነው። ስለዚህ በቤታችንም ኩናቱም መስቀሉም ሁለቱንም ያለ አግባብ እየተጠቀምንበት ነው። ስለዚህ ሁለቱም ቦታ ጥበቃ ሊደረግለት ይገባል እና አራጆቹ እንደሆነ ታውቀዋል፣ አጥፊዎቹ ታውቀዋል። ሰሞኑን እነ ዶክተር ሚልኬሳ ጀዋር እንኳን ሳይቀር አልጸጸትም ይላል ሰው እየገደለ መልሶ ደግሞ ጓደኛውን ለስልጣን ሲል ያጋልጣል። እያጋለጡት ነው አብይን እንደሆነ አብይና ስርዓቱን እያጋለጡት ነው። አማራን አጠፋለሁ ኦርቶዶክስን አጠፋለሁ ነው ስራው። ቀንና ሌሊት ይሄን ነው የሚያወራላቸው።
አሁን ሲጣሉ ማውጣት ጀመሩ። አብረው ተስማምተው ሲሰሩ ነበር በደስታ። ተመስገን ነው። ንስሐ ከገቡ መልካም ነው። እግዚአብሔር ነፍሳቸውን ይቀበላል። እነ ታዬ ደንዳን እነ ሚልኬሳን ጀዋር እንኳን ለንስሐ ሳይሆን ለቁማር ነው። እነዛ የመመለስ ምልክት የሚታይባቸውን እግዚአብሔር ደግሞ እግዚአብሔር መንፈስ ቅዱስ የበለጠ ልባቸውን ቃኝቶ ለነፍሳቸው የሚጠቅም ስራ እንዲሰሩ ይርዳቸው ነው የምለው። አሜን አሜን። መምህር ቃልዎት ያሰማልን። ክርስቲያን